በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ፓሪስ ሰን ዠርሜን ከሜዳው ውጪ አርሰናልን ገጥሞ 1-0 በሆነ ጠባብ ውጤት አሸንፏል። በጨዋታው ጅማሩ እንግዲህ ሉዊስ ኤንሪኬ ቡድን ጨዋታውን ተቆጣጥረው ተጭነው የተጫወቱ ሲሆን በተደጋጋሚም ወደ መድፈኞቹ የግብ ክልል ይደርሱ ነበረ። በአራተኛው ደቂቃም ፈረንሳዊ ኮከብ ኡስማን ዴምቤሌ ከካቫሬስኬላ የደረሰውን ኳስ ወደ ግብነት በመቀየር ቡድኑን መሪ ማድረግ ችሏል። ፓሪስ ሰን ዠርሜን ከጎሉ መቆጠር በኋላ ኳሱን ተቆጣጥረውና በጫወት ላይ የተጫወቱ ሲሆን መድፈኞቹ በመጀመሪያ አጋማሽ የመጨረሻዎቹን 10 ደቂቃዎች ጫና ፈጥረውና ወደ ፓሪስ ሰን ዠርሜን የግብ ክልል በመጠጋት ለመጫወት የሞከሩ ሲሆን በብራዚላዊ ተጫዋች ጋብሪኤል ማርቲኔሊ አማካኝነት ጥሩ ሙከራን ማድረግ ችለዋል። በሁለተኛው አጋማሽ መድፈኞቹ ተሻሽለው ያቀረቡ ሲሆን ጫና ፈጥረው ተጫውተዋል። በ50ኛው ደቂቃም ስፔናዊ ሚኬል ሜሪኖ በጭንቅላቱ ለአርሰናል የአቻነት ግብ ቢያስቆጥርም በቫር ታይቶ ከጨዋታው ውጪ ነው በሚል ተሽሯል። አርሰናሎች በሁለተኛው አጋማሽ ተሻሽለው ላይ የቀረቡ ቢሆንም የፈረንሳዩን ክለብ መረብ መድፈር ሳይችሉ ቀርተዋል። በፓሪስ ሰን ዠርሜን በኩል በሁለተኛው አጋማሽ ተቀይሮ የገባው ፖርቱጋላዊ አጥቂ ራሞስ በ85ኛው ደቂቃ የጎል ልዩነት ወደ 2 ከፍ የሚያደርግ ድል ቢያገኝም ሳይጠቀምበት ቀርቷል። መድፈኞቹ በጨዋታው 5 ኦን ታርጌት ሲሞክሩ ፓሪስ ሰን ዠርሜን 4 መሞከር ችሏል። ፈረንሳዊ ኮከብ ኡስማን ዴምቤሌ 2025 ከገባ በኋላ በ25 ጨዋታዎች 26 ግቦች ማስቆጠር ችሎ ተጫዋቹ በጨዋታው በ69ኛው ደቂቃም በጉዳት ከሜዳ ተቀይሮ ወጥቷል። ጣሊያናዊ ግብ ጠባቂ እንግዲህ ጂያንሉጂ ዶናሩማ በቪላ መልስ ጨዋታ 5 ኦን ታርጌቶችን ማዳኑ የሚታወስ ነው። እንዲሁም በትናንትናው ጨዋታም 5 ኳሶችን ሴቭ በማድረግ ወይም በማዳን ለቡድኑ ትልቅ አስተዋጽኦ ማድረግ ይችላል። ፔጆች ጨዋታውን በደንብ ተቆጣጥረው ነው በትናንትናው ዕለት መጫወቱ የቻሉት። እጅግ አስደናቂ ቡድን ሉዊስ ኤንሪኬ መገንባታቸው ያስታውቅ ነበር። እጅግ ድንቅ እንቅስቃሴን እያደረጉ ነበር። በአንጻሩ መድፈኞቹ በመጀመሪያዎቹ 30 ደቂቃዎች ብዙም ያን ያህል እንቅስቃሴ ማድረግ አልቻሉም። በሁለተኛው አጋማሽ ግን በተደጋጋሚ ወደ ግብ በመድረስ ጎሎችን ለማስቆጠር ጥረት ለማድረግ ሲሞክሩ ተመልክተናል። እንግዲህ ፓሪስ ሰን ዠርሜን ከሜዳ ውጭ 1-0 ማሸነፉ ለነሱ እጅግ ጥሩ እንደሆነና በመልሱ ጨዋታ የተሻለ እድል ፓርክ ደ ፕራንስ ላይ እንዲኖራቸው እንደሚያደርግ በስፋት እየተነገረ ይገኛል። አሰልጣኝ ሚኬል አርቴታ ከጨዋታው በኋላ የአውሮፓ ሻምፒዮንስ ሊግን ማሸነፍ የምትፈልግ ከሆነ ስፔሻል የሆነውን ብቃትን በሜዳ ላይ ማሳየት አለብን። እኛ ደግሞ ያንን ማሳየት አልቻልንም። አሁንም ግን እድላለን፣ በፓርክ ደ ፕራንስ ውጤቱን ለመገልበጥ እንጫወታለን ሲሉ አስተያየታቸውን ሰጥተዋል። አሰልጣኝ ሚኬል አርቴታ እንግዲህ በሁለቱ ቡድኖች መካከል የጥራት ልዩነት አለ ወይ ተብሎ እንዲጠየቅ የሚያስችል ጨዋታ ነበር። እንግዲህ ስፔናዊ አሰልጣኞች የታክቲክ ጦርነት የሚጠበቅበት ወሳኝ ጨዋታ ነበር። የቶማስ ፓርቲ ያለመኖር እንዲሁ ለአርሰናል ትርጉሙ ምን ያህል እንደሆነ በሚገባ አሳይቷል። ትናንት ምሽት ይሄ ጨዋታ ታሪካዊ የሚባል ጨዋታ ነበር። የመጀመሪያው ግማሽ ፍጻሜ ጨዋታም ነበረ። አርሰናል ዘንድሮ ባደረጋቸው ሻምፒዮንስ ሊግ ጨዋታዎች 8 ጨዋታዎች ላይ ሳይሸነፍ እዚህ የደረሰ ሲሆን ይህ ለፍጻሜ ከደረሱበት ከ2005-2006 የውድድር ዓመት በኋላ 12 ጨዋታዎችን ያለመሸነፍ ጉዞ በኋላ የመጀመሪያው ነበር። ይህ ጉዞ እንግዲህ በፈረንሳዊ ቱጃር ክለብ በፓሪስ ሰን ዠርሜን ተገቷል። በእንግሊዝ ክለቦች የሚቸገረው ፒኤስጂ ወደ እንግሊዝ ተጉዞ ባደረጋቸው የመጨረሻዎቹ 6 ጨዋታዎች ያሳካው ብቸኛ ድል ሊቨርፑልን 1-0 ያሸነፈበት ነበር። ከዚያ በመነሳት ኦፕታን ጨምሮ በርካታ ተንታኞች ለፒኤስጂ የሰጡት ግምት ዝቅተኛ ነበር። ቀድሞ የነበሩት ትንተና ግምትና በሜዳ ውስጥ መድፈኞቹ የበላይነት ወስዶባቸው ታይቷል። የመድፈኞቹ አለቃ ሚኬል አርቴታ የአርሰናል ደጋፊዎች በተለመደው መልኩ ቡድናቸው እንዲያበረታቱ ጥሪ ቢያቀርቡም ኡስማን ዴምቤሌ ጨዋታው ላይ ገና በአራተኛው ደቂቃ ጎል ማስቆጠር ችሏል። አርሰናል ጥሩ ታሪክ ያለው ከፒኤስጂ ብቻ ጋር ሳይሆን እስካሁን ከገጠማቸው የፈረንሳይ ክለቦች ጋር ጭምርም ነበረ። ፓሪስ ሰን ዠርሜን ጨምሮ ከገጠማቸው 5 የፈረንሳይ ክለቦች ጋር 15 ጨዋታዎችን አድርጎ 9 ጊዜ ሲያሸንፍ 4 ጊዜ ተሸንፎ አምናው የአውሮፓ ሻምፒዮንስ ሊግ አሸናፊና ሪያል ማድሪድን ከውድድሩ ማሰናበት የቻለው በደርሶ መልሱ አርሰናል ትላንትና በግማሽ ፍጻሜው የበቃው አርሰናል ከፍተኛ የማሸነፍ ቢሰጠውም በኡስማን ዴምቤሌ ብቸኛ ጎል ተሸንፎ ከሜዳው ውጪ ላለው ጨዋታ የቤት ስራውን አክብዶበት ተመልሷል። ፓሪስ ሰን ዠርሜን በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜን ከአርሰናል ጋር ካደረጉት የዚህ ቀደም የምድብ ጨዋታ 2-0 ከተሸነፉ በኋላ ከፍተኛ መሻሻል ያሳየ ሲሆን ለዋንጫ የተገመተው ሊቨርፑልንም አሸንፎ ነው ለዚህ የበቃው። ከአስቶን ቪላ ጋርም ልብ አንጠልጣይ የሚባል ጨዋታ በማድረግ በድምር ውጤት 5-4 በማሸነፍ ነው ለትናንትና ጨዋታ የደረሰው። አርሰናል ቶማስ ፓርቲን በቅጣት ምክንያት ሳይጠቀም
በተለይም በመሀል ስፍራው ላይ የበላይነት እንዲወሰድበት አድርጓል። በአንጻሩ በተቃራኒ ቡድን መረብ ላይ ያደረገው ሙከራ በዕለቱ ድንቅ ብቃቱን ሲያሳይ በነበረው ግብ ጠባቂ ዶናሩማ ሲከሽፍበት አምሽቷል። አርሰናል በረኛው ዴቪድ ራያ በተመሳሳይ ብዙ ለግብ የሚሆኑ ኳሶችን ማክሸፍ ቢችልም ከግብ ክልሉ እየወጣ የአንድ ተከላካይ ሚናን አይነት ሲወጣ ነበረ። ጣሊያናዊ ተከላካይ ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌሽ፣ ካይሮ ቶሚያሱና ጆርጊኒዮ ለረጅም ጊዜ በጉዳት ምክንያት ከቡድኑ የተለዩ ተጫዋቾች ናቸው። እንግዲህ አሁንም እኚህን ተጫዋቾች ሲያይዝ ነው ወደ ፓርክ ደ ፕረንስ የሚያመራው አርሰናል። ታዲያ መድፈኞቹ በፓርክ ደ ፕረንስ ይህንን ውጤት መገልበጥ ይችላሉ ወይ የሚጠበቅ ነው። እንግዲህ በትላንትናው ጨዋታ ፖርቱጋላዊ መሀል ሜዳ ኮከብ ቪቺኒያ የጨዋታው ኮከብ ተብሎ መመረጥ ችሏል። አሁን ጨዋታው ወደ ፓርክ ደ ፕረንስ ሲመለሱ ፓሪስ ሰን ዠርመኖች 1-0 እየመሩ ነው። በፓርክ ደ ፕረንስ በደጋፊዎቻቸው ፊት እንግዲህ የመጀመሪያውን ጨዋታ 1-0 አሸንፈው ሁለተኛውን የምድብ ጨዋታ ያደርጋሉ። አርሰናሎች የፓርክ ደ ፕረንስን የደጋፊዎች ጨዋታ ተቋቁመው ውጤቱን መገልበጥ ይችላሉ ወይ የሚለው የሚጠበቅ ነው።